በቀን ውስጥ ስንት ጊዜ ነው እኔ አልችልም አይሳካልኝም ብለው ራሱን የሚወቅሱት? ወይስ ደግሞ ሰዎችን ለማስደሰት ሲሉስ የራስዎን ሰላም ምን ያህል ጊዜ አጥተዋል? እኛ ሰዎች በተለይም ደግሞ ሴቶች ሳናስተውለው በየቀኑ የምናደርጋቸው ነገር ግን በሚስጥር ህይወታችንን የአእምሮ ሰላማችንን እና በራስ መተማመናችንን የሚያበላሹ ዋና ዋና የሚባሉ የራሳችን የሆኑ መጥፎ ባህሪያት ይኖራሉ። ዛሬ ከነዚህ መካከል ዋና የሚባሉ 10 ባህሪያትን በግልጽ እንነጋገራለን። ከነዚህ እንኳን አንዱ ካለብሽ ህይወትሽ ከመበላሸቱ በፊት ዛሬውኑ ለማስተካከል ወሰኚ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እስኪ አስቀድመን ባህሪ ወይም ቢሄቪየር ምን ማለት ነው የሚለውን እንይ። ባህሪ ማለት ዝም ብሎ ከአንድ ሰው ተፈጥሮ ጋር ብቻ የሚመጣ ነገር አይደለም። በአጭሩ ባህሪ ማለት እኛ በየቀኑ የምናስባቸው ነገሮች፣ የምንወስናቸው ውሳኔዎችና ደጋግመን የምናደርጋቸው ድርጊቶች ድምር ውጤት ነው። በአእምሯችን የምናሰርጻቸው ትናንሽ ልምዶች ውለው አድረው ባህሪያችን ይሆናሉ። ባህሪያችን ደግሞ የህይወታችንን አቅጣጫ ይወስናል። ታዲያ አንዳንድ ጊዜ በህይወታችን ውስጥ ወደፊት መራመድ ሲያቅተን፣ ነገሮች ሁሉ ሲዘበራረቁብን ወይም ደስታ ሲርቀን ሳናስተውለው በየቀኑ የምናደርጋቸው ነገር ግን በሚስጥር ህይወታችንንና የአእምሮ ሰላማችንን የሚያበላሹ መጥፎ ባህሪያት በውስጣችን ስላሉ ሊሆን ይችላል። ዛሬ የምናደርጋቸው ትናንሽ ስህተቶች ነገ ትልቅ ባህሪ ሆነው ህይወታችንን ሊያበላሹት ይችላሉ ማለት ነው። ታዲያ ባህሪያችን የህይወታችንን መሪ ከያዘው ሳናስተውለው በየቀኑ የምናደርጋቸው የትኞቹ ልማዶች ናቸው የህይወታችንን መስመር አሳስተው ወደ ውድቀት የሚያመሩን? አሁን ህይወትሽን በሚስጥር ወደ ኋላ የሚጎትቱሽን እነዚያን 10 ባህሪያት በዝርዝር እናያቸው። ዝግጁ ከሆናችሁ ከቁጥር 1 እንጀምር። አንደኛ፣ ሰዎችን ለማስደሰት መኖር ነው። የመጀመሪያውና ትልቁ ስህተት ሁሉንም ሰው ደስ ለማሰኘት መሞከር ነው። ለሁሉም ሰው እሺ እያልሽ የራስሽን ፍላጎትና ሰላም የምትሰዊ ከሆነ መጨረሻው ድካምና ራስን ማጣት ነው። ለሰዎች ስትይ ራስሽን አትበድይ። ሁለተኛ፣ ዛሬን ለነገ ማሳደር። ይህም ማለት ዛሬ ማድረግ የምንችለውን ጉዳይ ነገ ወይም በኋላ አደርገዋለሁ፣ ነገ ጀምራለሁ እያሉ ስራን ማስተላለፍ ነው። ይህ ልማድ ሰዓትሽን ከመብላቱ በላይ ውስጣዊ ጭንቀትንና የጥፋተኝነት ስሜትን ይፈጥራል። ዛሬ መደረግ ያለበትን ነገር ዛሬውኑ መጨረስ ህይወትን ያቀላል። 3 ራስን ከሌሎች ጋር ማወዳደር። በተለይ በዚህ በሶሻል ሚዲያ ዘመን ሌላው ትልቅ ጠላት ይህ ነው። የሌሎችን ውጫዊ ስኬትና ውበት በማየት ከራስሽ ህይወት ጋር አታወዳድሪ። የአንቺ ውድድር ትናንት ከነበርሽው ማንነት ጋር ብቻ ነው መሆን ያለበት። 4 በትናንትና ስህተት መጸጸትና ቂም መያዝ። 4ኛው ባለፈው ስህተትሽ ላይ ተጣብቀሽ መኖር ወይም በሰዎች ላይ ቂም መያዝ ነው። ትናንት አልፏል፣ ሊቀየር አይችልም። ቂም ደግሞ አንቺን እንጂ የበደለሽን ሰው ጭራሽ አይጎዳውም። ስለዚህ ይቅር በይና ራስሽን ነፃ አውጪ። 5 ራስን ችላ ማለትና አለመንከባከብ። ለሁሉም እየኖሩ ለራስ ጊዜ ማጣት ማለት ይህ ትልቁ ከባድ ክፍተትና ስህተት ነው። ለልጆች፣ ለባል፣ ለቤት ስራ ስትይ ራስሽንና ጤናሽን እንዲሁም ውበትሽን ችላ ካልሽ ውስጥሽ፣ ስሜትሽ፣ ማበብሽ እየቀረ እየቀጨጨ ይሄዳል። አንቺ ደስተኛና ጤናማ ስትሆኚ ነው ለቤተሰብሽን መትረፍ የምትችይው። ስለዚህ ምን ጊዜም ለራስሽ ቅድሚያ ስጪ፣ ህይወትን አጣጥሚያት። 6ኛ አሉታዊ የውስጥ ንግግር። በአእምሮሽ ውስጥ ለራስሽ የምትነግሪው ነገር ምንድን ነው? እኔ አልችልም፣ አይሳካልኝም፣ ቆንጆ አይደለሁም ወይስ ምን? እንደዚህ የምትይ ከሆነ አእምሮሽ ያንን እያመነ ነው የሚሄደው። ባህሪሽም ሰነፍ ይሆናል። ስለዚህ ራስሽን በበጎ ቃላት ማበረታታትን ልመጂ። 7 ያለ እቅድ መኖርና ጊዜ ማባከን። ቀኑ ሲመጣ ዝም ብሎ መኖር ነው እያልሽ ይሆናል እኮ። ያለ እቅድ ስትይ ሶሻል ሚዲያ ላይ፣ ቲክቶክ ወይም ፌስቡክ ላይ ሰዓታትን በከንቱ ታጠፊዋለሽ። ይህ ደግሞ ህልምሽና አላማሽን ይገድላል። በከንቱ ቁጭ ብለሽ እያሳለፍሽ ከሆነ ዛሬውኑ ማስታወሻሽን ግለጭና እቅድ ማውጣት ጀምሪ። 8 ከልክ በላይ መጨነቅ። ስላልተፈጠሩ ነገሮች ወይም ስለወደፊቱ ከልክ በላይ መጨነቅ ተገቢ አይደለም። መጨነቅ የነገን ችግር አይቀንስም፣ ይልቁኑ የዛሬን ጉልበትሽንና ሰላምሽን ይበሏል።
ስለዚህ ሊቀየሩ በማይችሉ ነገሮች ላይ መጨነቅሽን አቁሚና የመፍትሄ ሰው ሁኚ። ወደ ነገ ተራመጂ። ዛሬ ኑሪ፣ ለነገ አቅጂ፣ ተስፋም አድርጊ። 9 በሰዎች አስተያየት መመራት። ሰዎች ምን ይለኛል ብሎ መፍራት ማለት ነው። ይህ ደግሞ ሰዎች ምን ይሉኛል በሚል አስተሳሰብ መጨነቅ ወይም መፍራት ማለት ነው። ይሄ ፍርሃት አዳዲስ ነገሮችን እንዳትሞክሪና መስራት የምትፈልጊውን ስራ እንዳትሰሪ ያደርግሻል። ሰዎች ምን ጊዜም ቢሆን ያወራሉ። ያንቺ ህይወት ግን የራሷ መስመር፣ የራሷ ዓላማና ግብ ስላላት የእነሱን ወሬ ተይና የኔ ውድ መንገድሽን እያየሽ ብቻ ተራመጂ። 10 በምግብና በገንዘብ አጠቃቀም ላይ ስርዓት ማጣት። 10ኛውና የመጨረሻው ያገኘነውን ሁሉ መመገብ ለጤናችን ጥንቁቅ አለመሆናችንን የሚያሳይ ሲሆን ያለንን ገንዘብ ሁሉ ያለምንም ቁጠባ ማባከን ደግሞ አስተዋይ አለመሆናችንን፣ ብኩን መሆናችንን ይጠቁመናል። ይሄ በጤናሽም ሆነ በኢኮኖሚሽ ላይ ትልቅ ቀውስን ይፈጥራል። ስለዚህ ራስሽን መግዛት ልመጂ። እንግዲህ እህቴ ከነዚህ 10 ባህሪያት ውስጥ የትኛው ነው አንቺን እየጎዳሽ ያለው? ዛሬውኑ እሱን ለይተሽ ለማስተካከል ወስኚ። ሁላችንም ፍጹም አይደለንም፣ ነገር ግን በየቀኑ ራሳችንን የተሻለ ማድረግ እንችላለን። የቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለሌሎችም እንዲደርስ ደግሞ ሼር አድርጉ። በኮሜንት ላይ ያላችሁን ሀሳብ ጠብቃለሁ። በሚቀጥለው ቪዲዮ እስከምንገናኝ ራሳችሁን የምትንከባከቡ ብልሆች ሁኑልኝ። ሰላም ቆዩ።